የኔቅን አልበምሽን እኮ ለመጀመር ገና ውይይት ሳንጨርስ ሲንግል መዝሙርሽን ድምጽ አብረን እንድንሰጥ ብለሽኝ አጥንተን ተዘጋጅተን ብዙ አቅደን ምን ነው የሚዬ በድንገት አስደነገጥሽኝ ይለናል የሥራ አጋሯ። ለቤተሰቧ ኑሮዋንና ህይወቷን ሰጥታለች። በብዙ የወንጌል አማኞች ልብም ሰርጋ ገብታለች። ተወዳጅነቷ የህመሟን ስቃይና የሞቷን መርዶ በመስማት ብዙዎች መረባረባቸውና ብዙ ሚዲያዎችን ማጥለቅለቋ ምስክር ነው። ከወንጌል አማኞችም አለፍ ብሎ እቋና ተወዳጇ የተዋህዶ አቅመም ጋዜጠኛ መስከረም ጌታቸውም ፈቷ በተሰማ በደቂቃዎች ውስጥ ብርቱነቷን አድንቃላታለች። የመዳን ተስፋ ህልፈት ያገኛት ወጣቷ ዘማሪት የምስራች ስምዖን ገና በሕፃንነት ያኔ ተሸከመን ያሰፊ ትከሻ ዛሬም አይሰለችም ከልጅነቴ ጀምሮ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን በያላችሁበት እንደምን ቆይታችኋል? በዛሬው ዝግጅታችን በትላንትናው ዕለት ህልፈቷ የተነገረውና በዛሬው ዕለት ደግሞ የሽኝት ዝግጅቷ የተጠናከረላት ወጣቷ ዘማሪት እውቋ ተወዳጇ የወንጌላዊት አገልጋዩዋ የምስራች ስምዖንን ዝግጅት ይዘንላችሁ ቀርበናል። አብራችሁን እንድትቆዩ እየጋበዝኩኝ እኔ ወደ ፕሮግራሙ አመራሁኝ። ቤቱን ያልተቀላቀላችሁ በመቀላቀል እንድትጀምሩ ልባዊ ጥያቄ ነው። በካንሰር ደዌ ተመትታ ሕክምናዋን ስትከታተል የነበረችው በጥሩ ሁኔታም ሙሉ ሕክምናዋን ያጠናቀቀችውና ከእርደ መሬት መንቀጥቀጥ ከፎቅ እግሬ አውጪ ብላ ያመለጠችው ባልጋ ላይም ሳለች ይህ አልጋ ለኔ መድረኬ ነው እያለች ምስጋናዋን እያቀረበች የመኖር ተስፋዋን የሰነቀችው ለአምልኳ የበረታችው ይቺ እንስት ዘማሪ የምድር ህይወቷን አገባዳ አጨዳው ላይ ደርሳ ነፍሷን ለፈጣሪ አስረክባለች። ታዲያ የሽኝት መርሃ ግብሯም ዛሬ ጠዋት 4 ሰዓት በዩጎ ሲቲ ቤተክርስቲያን የቤተክርስቲያን መሪዎች፣ መጋቢዎች፣ ሽማግሌዎች፣ ዘማሪያን፣ ወዳጅ ዘመድ፣ ቤተሰብ እንዲሁም ደግሞ ጓደኞቿ የፍቅር አጋሯን በተገኙበት በሚያሳዝን ሁኔታ ተከናውኗል። ታዲያ በዚህ የሽኝት መርሃ ግብር የሐዘን መዶሻ ከኮረኮማቸው ውስጥ አንደኛው እጮኛዋ የወደፊት ህልሙ ከሷ ጋር የተቋጨበት አኪለ በእንባ ሐሞቱን አጠንክሮ ይህንን ብሏል። በሷ ሰላምታ ልዘይራችሁ ፍቅሬ የወደፊት ተስፋዬ ሻሎም ሻሎም ትላለች። ብዙ ለፍቼባታለሁ፣ በጣምም የምወዳት እሷ ተኝታ እኔ እዚህ ቁሜ ማውራት ከባድ ነው። ብቻ በቅርቡ እንገናኛለን፣ እኔ እመጣለሁ ሲል ብዙዎችን በእንባ አራጭቷል። በሷ ሰላምታ ሰላም ልበላችሁ መሰለኝና ሻሎም ሻሎም ትላለች ሁሌ ሰው ስታገኝ። ሻሎም ሻሎም እላችኋለሁ፣ ሰላማችሁ ይብዛ። እሷ ተኝታ ቆሞ ማውራት በጣም ከባድ ነው። ወዲህ ደግሞ ወላጅ አባቷ አቶ ስምዖን በመድረኩ ላይ ጨለማ እንደተደፋባቸው የትላንቶቹ እና የዛሬው ቀን የጭንቅና የስቃይ እንደሆነባቸው ተናግረዋል። ታዲያ በዚሁ መድረክ ላይም ትምህርቷን ከጨረሰች ጊዜ ጀምሮ ለኛ ለቤተሰቦቿ 95% ኑራለችም ይላል። ለኔ በጎና አሳቢ ለሰውም ቅንና እርሁሩህ ለአምላኳ ደግሞ ታማኝ ነበረች። ለዛም ነው ዛሬ ላይ በቅርቡ የራሷን ህይወት ለመኖር ብትንደረደርም የምድር ይበቃሻል፣ እስካሁን አገልግለሻል፣ አሁን ደግሞ እኔ ላገልግልሽ ይበቃሻል ብሎ ኢየሱስ የጠራት እናም አሁን ገብቶኛል ፈጣሪ የወደደውን ሁሉ አደረገ፣ እኔም ከኛ እሱ ይሻላታል ብዬ ተቀብያለሁ ሲልም ቋጭቶታል። ወዲህ ደግሞ የ9 ወር ቤቷ የ3 ዓመት ተሸካሚዋ እናትየው አንጀታቸው አልቻለም። አሁን ዋይታ ላይ ናቸው። በምስላቸውም ለሚመለከተው ሀዘናቸው ይጋባል፣ ህመማቸው እኩል ያማል። ብቻ ነፍስ ይማር።
በመቀጠልም ታዋቂዋ ጋዜጠኛ የተዋህዶዋ የቁርጥ ቀን ልጇ ጋዜጠኛ መስከረም ጌታቸውም ከዚህ በታች ያለውንም ብላለች። ባላውቅሽም አዝኛለሁ ስትልም ነው የጀመረችው። በእምነት አትመስለኝምና ሌሎች እንደሚሉትም የአገልግሎቷ ተከታይም ተከታታይም አይደለሁም። ሙሉ ስሟንም ዛሬ ነው ያወቅኩት። የፕሮቴስታንት እምነት አሊያም ደግሞ አገልጋይ መሆኗንም አውቃለሁ። ነገር ግን በካንሰር ህመም ተይዛ ለመኖር የምታደርገውን ትግል ሰማና በሆስፒታል አልጋ ሆና የምታረጋቸውን የምስጋናና የግንዛቤ መልእክቶችም አይነበር ትለናለች ጋዜጠኛዋ። አክላም በቪዲዮዎቿና መልእክቶቿ ውስጥ ጥንካሬና ተስፋ የተጻፈበት ፈገግታም አይለያትም ነበረ። እጅግ የሚደንቅ ብርታት ነበራት። ታዲያ ለሕክምና በሄደችበት ታይላንድ በመሬት መንቀጥቀጥ ህንፃዎች ሲናዱ እሷ ከነበረችበት የሕክምና ማዕከል ከ20ኛ ፎቅ በእግዚአብሔር ታምር ሩጣ ያመለጠችው ይህቺ እህታችን የምስራች ዛሬ ማረፏን ሰማሁኝ። እሷ እንዳለችው ሕክምና ጨርሳ ከሞት ተረፍኩ ብላ አመስግና ሳትጨርስ እሱ ከቆረጠው ቀን ማለፍ ግን በጭራሽ አልቻለችም። አዳጋችም ሆኖባታል። እናም የምድር ጉዞዋን ማገልገሏን አጠናቃ ሩቅ ተሻግራለች። ከሱ ጋር ጸንታለች። ሰው ለመኖር እየፈለገ እንደ መሸኘት ተስፋ ሰንቆ ሲሮጥ በሞት እንደ መቀደም እንደ መቀሰፍም የሚያም ነገር የለም። ብቻ እግዚአብሔር ነፍስሽን ይቀበላት ትለናለች ታዋቂዋ ዕውቋ ተወዳጇ የተዋህዶ ስንቋ የተዋህዶ ዕውቅ ልጅ የሆነችው ጋዜጠኛ መስከረም ጌታቸው። ታዲያ እኛም በሚዲያችን ስም ነፍሷን በአጸደ ገነት ያኖረው ዘንድ እየተማጸነ ካንሰር ብዙዎችን እየጨረሰ ያለ በሽታ እንዲሁም ደግሞ ሳይታወቅ በአጭር እየቀጨ ያለ አስነዋሪ ደዌ መሆኑን ተገንዝባችሁ ሁላችሁም ተወዳጅ እህት ወንድሞቻችን ቅድመ ምርመራ እንድታደርጉ እያሳሰብን የዛሬው ዝግጅታችንን ከወዲሁ አጠናቀቅን። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ይህ በመንገዴ ሚዲያ ነው። ቤቱን ያልተቀላቀላችሁ በመቀላቀል አጋራችሁን እንድታሳዩ እየጠየቅኩኝ ላይክ፣ ኮሜንት፣ ሼር ማድረግም የግላችሁ ነው እያልኩኝ እኔ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን፣ ሰላም ለሀገራችን ኢትዮጵያ። ቸር ቆዩ።